ስንቶቻችሁ ናችሁ ፊውቸርኤክስ የሚባል አፕሊኬሽን የምታውቁት? ፊውቸርኤክስ ማለት ኢትዮጵያ ውስጥ ካሉ ቶፕ ኢለርኒንግ አፕሊኬሽኖች የመጀመሪያው ከፍተኛ ዳውንሎድ ያለው እሱ ነው። ይህ አፕሊኬሽን በአቢሲኒያ ሶፍትዌር ቴክኖሎጂ እንደተሰራ ልነግራችሁ። በዋናነት ፊውቸርኤክስ የሚሰራው ምንድነው? ተማሪዎች ዩኒቨርሲቲ እንዲገቡ ማገዝ ስራው። ይህ ፊውቸርኤክስ የሚባል አፕሊኬሽን ምን እንደሚሰራ እንዴት አድርገን እንደሰራ ነው ላሳያችሁ። ፊት ለፊት ገና እንደመጣችሁ የሚያሳያችሁ ነገር ምንድነው? ያሉትን ኮርሶች እያንዳንዳቸውን በግሬዳቸው እንዲሁም ደግሞ ካታጎራይዝ አድርጎ በእያንዳንዱ ያሳያችኋል። ከፈለጋችሁ ግሬድ 10፣ ግሬድ 11፣ ግሬድ 12 እንዲሁም የ7 እና የ8ም አለው። እንዲሁም ደግሞ ኢንትራንስ ኤግዛሞች አሉት። የተለያዩ ኢንትራንስ ኤግዛሞችን ማየት ይቻላችሁ። ጄኔራል ኮርሶች አሉ፣ አጠቃላይ ጄኔራል እውቀትን የሚሰጡ ማለት ነው። ሁለተኛው ኮርስ የሚለው ታብ ላይ ስትሄዱ እንዲሁ ኮርሶቹን ብቻ ፊልተር አድርጎ በምትፈልጉት ግሬድ ያስቀምጣላችኋል። ከላይ ደግሞ እንዲሁም የተለያዩ ፊልተር ማድረጊያ ሜካኒዝሞች አሉ፣ ሰርች ማድረግ ትችላላችሁ። ሌላኛው አፕሊኬሽን ፊውቸርኤክስ ላይ ያለው ጌሞች ናቸው። የተለያዩ ጌሞች አሉ። የመጀመሪያው ጥያቄ ጌም ነው። እንደዚህ ስትከፍቱት ጥያቄዎችን በግሬዳችሁ በምትፈልጉት ግሬድ በምትፈልጉት ሳብጀክት ጥያቄዎችን በጌም በሌብል ያጫውታችኋል። ያንዳንዱ ሌብል ስታልፉ ወደ ቀጣዩ ሌብል ያሳልፋችኋል ማለት። ይሄ ደግሞ እንዳሰለችሁ ያደርጋችኋል ማለት። ሌላኛው የፍራሽ ካርድ ጌም ይባላል። የተለያዩ ጌሞች እዚህ ውስጥ ጥያቄ ጌሞች አሉ። እነሱን የኢንትራንስ ኤግዛሞችን በጌም መልኩ መጫወት ትችላላችሁ። ይህን አፕሊኬሽን ፕሌይ ስቶር ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቤተሰብ፣ ጓደኛ ኦር ደግሞ እህት ወንድም ካላችሁ ተማሪ ላኩለት።